የሀገራት የተፈጥሮ ጥበቃ ሥራ የሚመዝኑ አካላት በዋናነት ሁለት ጥቅሞችን ያነሳሉ። ተፈጥሮን ከጉዳት መከላከልና ምጣኔ ሀብታዊ ጥቅሞች ከተፈጥሮ ጥበቃ ሥራ የሚገኙ ታላላቅ ጥቅሞች ተደርገው ይወሰዳሉ። ይህ የአካባቢ ጥበቃ ሥራ በሁሉም መንግሥታትና በሁሉም አካባቢዎች እንዲተገበር በርካታ ደጋፊና አስገዳጅ ሥርዓቶችና መመሪያዎች ወጥተዋል። ሀገራት እነዚህን ሕግጋት ከየሀገሮቻቸው ነባራዊ ሁኔታ ጋር በተናበበ መልኩ ሲተገብሩ ቆይተዋል። በዚህም ስራቸው የካርበን ክምችት፣ የአፈር ጥበቃ ሥራ፣ የውሃ ሀብት ማስጠበቅና የበረሃማነትን መከላከል በአካባቢ ጥበቃ ሥራቸው ውጤት አስገኝቶላቸዋል። ከምጣኔ ሀብታዊ አንጻርም የሥራ ዕድል፣ አማራጭ የገቢ ምንጭና ሀገራዊ እድገትን አስተዋጽኦ አድርገውበታል። እነዚህን ልምዶች መነሻ ያደረጉ ሀገራት ደግሞ ጥቅሞቹን አሻሽለው እያሳደጉት ይገኛሉ። በዚህ የአካባቢ ጥበቃ ሥራ ላይ የምግብ ዋስትናን ለማረጋገጥ የሚደረግ ጥረትን እንዲያግዝ ማድረግ፣ የወጪ ንግድ ማሳደግንና ሌላም ተጠቃሚነትን በቅርብ ጊዜ ዘርፉን የተቀላቀሉ ሀገራት ተጨማሪ ጥቅም ሆኖ እየተተገበረ ይገኛል። በዚህ ረገድ ሀገራችን ኢትዮጵያ ተጠቃሽ ስትሆን የአቮካዶና ቡና ምርቷን በዚሁ የአካባቢ ጥበቃ ሥራ አማካኝነት እያሳደገችው ትገኛለች። ቻይናና ደቡብ ኮሪያ በተቸገሩባቸው የበረሃማነትና የአየር ጠባይ መለዋወጥ ላይ የማያዳግም መፍትሄ ብለው የወሰዱት ወደ ተፈጥሮ መመለስን ነው። በዚህም ቻይና የተፈጥሮ ጥበቃ ፖሊሲ ለብቻው እንዲወጣና በየጊዜው በሚዘጋጁ የመንግስት የልማት ዕቅዶች ውስጥ እንዲካተት አድርጋለች። ቻይና እንደ አውሮፓውያን አቆጣጠር በ2018 በገጠማት የአየር ንብረት ለውጥ ችግር ምክንያት ወዲያውኑ መንስኤውን በመለየት ወደ ትግበራ ገብታለች። የዛሬ 8 ዓመት ገደማ 21.7 በመቶ የነበረው የሀገሪቱ የደን ሽፋን በሁለት ዓመታት ውስጥ ወደ 23 በመቶ ለማድረስ ታቅዶ ተሰርቷል። ይሁንና ይህ ሥራ ቻይናን እየገጠማት ካለው የተፈጥሮ አደጋ አንጻር ሙሉ ለሙሉ ቢሳካ እንኳን ችግሯን ለመቋቋም በቂ ውጤት አይደለም ተብሏል። በእርግጥ ይህም ሥራ ቢሆን በመቶኛ ቀላል ይምሰል እንጂ ትግበራው እጅግ ከባድ ነበር። እነዚህ ውጤቶች ላይ ለመድረስ 7 ሚሊዮን ሄክታር መሬት በትክክል ውጤታማ መሆን ይጠበቅበታል። ይህ ሙሉ ለሙሉ ቤልጂየምና ኔዘርላንድስን በደን ማልበስ ማለት ሲሆን ይህንን ማድረግ ደግሞ የቻይናውያን አይነት ጠንካራ የሥራ ባህል እንጂ ሌላ የሚመልሰው አይሆንም። ይህንን የ7 ሚሊዮን ሄክታር መሬትን ቀላል አድርገው የወሰዱት ቻይናውያን ታላቁ አረንጓዴ ግንብ የሚል ንቅናቄ በማስጀመር ከአካባቢ ጥበቃ የሚገኘውን ትርፍ ለመጠቀም ወደ ትግበራ ገብተዋል። ቻይና በዚህ ንቅናቄ ቀደም ሲል ውጤታማ የሆነችበትን የ2 ዓመታት ሥራ በተገቢው ተምራበት መነሻ አድርገዋለች። በእርግጥ ሀገሪቱ እንደ አውሮፓውያን አቆጣጠር በ1978 አጠቃላይ ሀገራዊ ሪፎርም ስታደርግ የችግኝ ተከላና አካባቢ ጥበቃ የሪፎርሙ አንድ አካል ተደርጎ ተወስዶ ነበር። በመሃል በተፈጠረ መቀዛቀዝ እየቀነሰ የመጣው በረሃማነት ዳግም እያገረሸ እንዲሄድ አድርጎታል። በኋላ ላይ እንደ አዲስ የተጀመረው የአካባቢ ጥበቃ ሥራ ጎቢ የተባለውን በረሃን በደን የመሸፈን ከባድ ውጥን የአዲሱ ፕሮግራም አካል ተደርጎ ተቀምጧል። ይህ ፕሮጀክት የዓለማችን ትልቁ የችግኝ ተከላ ስርዓት የሆነ ሲሆን ፕሬዝደንት ዢ ጂንፒንግ በቀጥታ የሚከታተሉት ፕሮጀክት ሆኗል። በአውሮፓውያኑ 2050 ይጠናቀቃል የተባለው አዲሱን የደን ከተማ የመመስረት ሥራው ራሱን ችሎ የሚንቀሳቀስ ፕሮጀክት ጽሕፈት ቤት ተመስርቶለታል። በሰሜናዊ ቻይና የተጀመረው ይህ ታላቅ ፕሮጀክት ከተፈጥሮ አደጋ የደረሰው ትልቁ ቅጣት የወለደው ቁጭት ሆኖ አልፏል። በዚህ ሥራ አሁን ያለው ሂደት በቻይና በመንግሥት ደረጃ ልዩ ክትትል የሚደረግበት ሲሆን ወደ አዲስ ምዕራፍ ተሸጋግሮ እድገት እያሳየ ይገኛል። ሽግግሩ በረሃማነትን መከላከል በሚል ብዛት ላይ ብቻ አተኩሮ የነበረው የችግኝ ተከላ ጥራት ላይም እንዲሰራ አጽንኦት ተሰጥቶበታል። ይህ የቻይና የረዥም ዘመን ሥራ ያመጣው አዲስ አተያይ ወደ ተግባሩ ዘግይተው ለተቀላቀሉ ሀገራት መልካም አቅጣጫን አመላክቷል። 8ኛ ዓመቱን የያዘው የኢትዮጵያ የችግኝ ተከላ በዘንድሮ ሥራው ከብዛት ጥራትም ወይንም ብዛትም ጥራትም እኩል ትኩረት የሚሰጥባቸው መርሃ ግብር መሆኑን መንግሥት አሳውቋል። የቻይና አካባቢ ጥበቃ ሥራ
ስራ ዓለም ላይ ከወጡ የአካባቢ ጥበቃ ህግጋት ጋር ተስማሚ መሆኑ የሚታመንበት ሲሆን አሁንም በበካይነት መጠኗ ልክ የሚጠበቅባት ብዙ ስለመሆኑ ይነገራል። ይሁንና በየትኛውም መስፈርት ከቻይና የአካባቢ ጥበቃ ስራ ሀገራት ሊማሩባቸው የሚገቡ በርካታ ልምዶች መኖራቸውን ፎርስለር.com ይዘረዝራል። ወጥነት ያለው አሰራር፣ አካባቢ ጥበቃን ለተሻገረ ዓላማ መጠቀም፣ ጥራትና ብዛትን ማጣመርና ህዝባዊ ልማድ ማድረግ ከቻይናውያን የአካባቢ ጥበቃ ስራ መማር የሚገባን ትልቅ ልምድ መሆኑን የዘርፉ ምሁራን ያስረዳሉ። በዚህ ዘርፍ የቀደመ ልምድ አላቸው ከሚባሉ ሀገራት ደቡብ ኮሪያ አንዷ ተደርጋ ትጠቀሳለች። በአውሮፓውያኑ በ1953 ይህን የአካባቢ ጥበቃ ስራ የጀመረችው ሴኦል ከጦርነቱ ማብቃት ማግስት የጀመረችው ትልቁ ስራ ሆኖላታል። የሰው ሰራሽና የተፈጥሮ አደጋ የተፈራረቀባቸው የደቡብ ኮሪያ ተራሮች ሕይወት አልባ ከመሆን ተሻግረው በሌላ አካባቢ ለሚፈጠር የተፈጥሮ አደጋ ምክንያት ሆነው ቆይተዋል። የደቡብ ኮሪያ ዜጎች በወሰዱት የተፈጥሮን ማከም ስራ በተራቆቱ ተራሮች ላይ 10 ቢሊዮን ገደማ ችግኞችን እንዲተክሉ አድርጓቸዋል። በተለይ በአውሮፓውያኑ ከ1960 እስከ 1980 በተሰራው ጠንካራ ስራ የጸደቁ ችግኞችን ብዛት ከፍ ማድረግ ተችሏል። በዚህም ሀገሪቱ እንደ አውሮፓውያን አቆጣጠር በ1953 ከነበራት የደን ሽፋን ውስጥ 29 እጥፍ በመጨመር አስደናቂ ውጤትን አስመዝግበዋል። የአካባቢ ጥበቃ ስራው በደቡብ ኮሪያ ከመጀመሩ በፊት 58 በመቶ የሚሆነው የሀገሬው የደን ሽፋን በአደገኛ ደረጃ ላይ ይገኝ እንደነበር አንድ ጥናት አመላክቷል። በተለይ ተራራማ የሀገሪቱ አካባቢዎች በከፍተኛ ሁኔታ ተጎድተው የነበሩ ሲሆን ለስራው መነሻ የሆነውም ይኸው ጉዳት መሆኑ ተነግሯል። ደቡብ ኮሪያ በሰራችው የላቀ የአካባቢ ጥበቃ ስራ የሀገሬውን የደን ሽፋን ከ63 በመቶ ከፍ አድርገዋለች። የወቅቱ ፕሬዝዳንት ፓርክ ቹንግ-ሂ የሀገራዊ ንቅናቄ ስራውን በመምራት የመሪነት ሚናቸውን ተወጥቷል። የአካባቢ ጥበቃን አስመልክተው በተያዘው የፈረንጆቹ ዓመት በተሰራ አንድ ዓለም አቀፍ ጥናት በስራው የቆየ ልምድ ካላቸው ሀገራት ውስጥ ደቡብ ኮሪያ በቀዳሚነት ተነስታለች። ይህ የሴኦል ስኬት ዘግይተው ተፈጥሮን ማከም ለጀመሩ ሀገራት የሰጠው ድጋፍ ትልቅ ውጤት እያስገኘ ቀጥሏል። የኢትዮጵያ የአረንጓዴ አሻራ ከዓመት ዓመት የሚተከሉ ችግኞች ቁጥር እያደገ ቢመጣም አሁን ከተገኘው የሥራ ውጤት በላይ ለማስመዝገብ የኮሪያዎቹ ልምድ የቻይናውያን ጽናትን በተገቢው መማሪያ ማድረግ ይገባል። ከብዛት ጋር አብሮ ለማደግ እየጣረ ያለው የጥራት ጉዳይም ጠንካራ ቁጥጥር የሚፈልግ ተግባር ነው። የሥራ ዕድል፣ አማራጭ ገቢ፣ ወደ ተፈጥሮ መመለስና የምግብ ዋስትናን ማረጋገጥ ከአካባቢ ጥበቃ ሥራ ይገኛሉ ተብለው የታለሙ ስኬቶች ናቸው። በሩቅ የተመኘነው ስኬት በቅርቡ ለመሆኑ የእኛው ጥረት ወሳኝ ነው። ፎርለስ.com፣ ዘ ኢኮኖሚክ ታይምስ እና ስፔስ ዴይሊ የዘገባው ምንጮች ናቸው።